ፔፕ ጋርዲዮላ በመጠኑም ቢሆን ጸሎታቸው የሰራ ይመስላል። ፔፕ ጋርዲዮላ ስለ ፈጣሪ አላቅም ኢቲስትረኝ አማኝ አይደለሁም፣ ነገር ግን አሁን የአርሰናል መምራቱን ተከትሎ ፈጣሪ እንዳለ አምናለሁ ሲሉ ነበረ። ዛሬ በጂቴክ ኮሚኒቲ ስቴዲየም አርሰናል በደካማ አቋም በደካማ እንቅስቃሴ ውድ 1 ነጥብ ወስዷል። ውድ 1 ነጥብ ነው አርሰናል ነው የወሰደው ዛሬ። ብሬንፎርድ አይደለም አርሰናል ላይ የወሰደው። በጨዋታው እንቅስቃሴ ካየነው አርሰናል ነው ብሬንፎርድ ላይ ነጥብ መውሰድ የቻለው። ማነው ግን ተጠያቂ አሁን በዛሬው አርሰናል እንቅስቃሴ? ባለበት 7ኛ ደረጃ ይቆያል። ሶፊ ማነው ተጠያቂው? አርቴታ በዛሬው በአርሰናል የአቋም መቀነስ እንቅስቃሴ ተጫዋቾቹ ሞር ተጫዋቾቹ ፐርፎርም ማድረግ አልቻሉም። አርቴታ ምናልባት ከረፍት በፊት በነበረው ታክቲካል ወጠር ማድረጉ ካልሆነ በስተቀር ረፍት በኋላ ላይ ፍሪ ሚናስ ሰጥቷቸዋል። የተጫዋቾቹ ተነሳሽነት ወይ ደግሞ በሲቲ ማሸነፍ በጣም ተጨናንቆ መግባት አይነት ነገር ታይበታል። አሁን ያሁኑ ኮል ማርቲኔሊ ከዚህ የሚከብድ ጓሎችን ሲያስቆጥር ተመልክተናል። ከዚህ የበለጠ ደግሞ ምንም ልታገኝ አትችልም። ኳሱን አቁሞታል። በረኛው ወድቋል። በወደቀበት ኬለርን እጅ ከመደረብ አማራጮችን ፈልገ በደንብ ማስቆጠር የምትችለው ነገር ነው። ግን በዛሬ እንደውም በዚህ ጨዋታ ላይ ልንገርህ የገብርኤል ማጋሌሽና ዲክላን ራይስ መኖር ሶፊ እንዳለው አርሰናልን ከሽንፈት ታድጎታል እንጂ ዲክላን ራይስና ገብርኤል ማጋሌሽ ጥሩ ባይሆኑ ዛሬ አርሰናል በሚገባ ተሸንፎ ከዚህ ሜዳ የሚወጣበትን እንቅስቃሴና ጨዋታ ነው። አየሁ ግን የሳሊባ ለመኖር ሞስኬራ ምንም ጥያቄ የለም። ሞስኬራ ተጋላጭ ነበረ እንዴ በጣም ኖርጋርድ ቢያጫውተው ይሻል ነበር። ኖርጋርድ እኮ ያረጋጋል። ምንም ጥያቄ የለውም። ከሞስኬራ ያለው ይረጋጋል። ያው በቦታ ለማጫወት አስበው ነው። ግን ዛሬ ሙሉ ለሙሉ ሐሳቦች ወደ ማይክል አርቴታ ሊመጡ አይገባም። ምክንያቱም ብሬንፎርድ ነው። እኔ ትልቁን ነገር ልንምፈልገው እንደ ቲም እርግጠኛ ነኝ የአርሰናል ቲም የብሬንፎርድን እንቅስቃሴ አይቶ ትሬሊንግ ላይ የብሬንፎርድ ጠንካራ ጎኔቱ ነው ደካማ ጎኔቱ ነው ብሎ ተዘጋጅቶ እንዳልመጣ እንቅስቃሴው ይናገራል። እንዳልመጣ ቀደም ከሶፊ ጋር በምሳ ሰዓት ፕሮግራማችን ላይ በዋናነት ያነሳናቸው ጉዳዮች ነበሩ። ሴት ፒስ በጣም ይጠቀማል። ከሴት ፒስ ደግሞ የመልስ ሮራው በጣም ኃይለኛ ነው። ካዮዴን ይጠቀማል። ለዚህ አርቴታ ሰርቶ ካልመጣ ዋጋ ይከፍላል የሚል ሐሳብ አንስተን ነበር።